ይህችን የዋህ እንስት ቤተሰቦቿ ይተቿታል፣ ጓደኞቿ ያሽሟጥጡባታል፣ የምትወደው የፍቅር ጓደኛዋ ሳይቀር ያሾፉባት ነበር። ጓደኛውን እንዴት እንዲህ አይነት ወግ አጥባቂና የገጠር ሴት ልታስተዋውቀኝ ቻልክ ይለዋል። ምናልባት ብዙ ጊዜ ውድቅ ስለተደረገች ይሆናል በራስ መተማመን የላትም፣ እምቢ ማለትም አታውቅም። በዚያ ቀን በድብቅ የምታፈቅረው ሰው መጥቶ በፓርቲው ላይ የድብ ልብስ ለብሳ እንደ ዳንሰኛ እንድትጫወትለት ጠየቃት። የአየሩ ሁኔታ በጣም ሞቃት ስለነበር ማንም የማይፈልገው ስራ ቢሆንም አለቃዋ ግን እምቢ እንደማትለው እርግጠኛ ነበር። እርሱ የተማመነው ልጅቷ በድብቅ በምትጽፍለት የፍቅር ደብዳቤ ላይ ነበር። ይህ ጉዳይ ለአለቃዋ የአደባባይ ሚስጥር ከሆነ ቆይቷል። ለሥራ ባልደረቦቹም እየነገረ ይሳለቅባት ነበር። በዚህም በፓርቲው ላይ ያ ለአቢማኑ የጻፍሽለት ማንነቱ ያልታወቀ የፍቅረኞች ቀን ካርድ ቢሮ ውስጥ ያለ ሰው ሁሉ ወዶታል ሲሏት በሐፍረት እየሮጠች ወደ ሊፍት ገብታ እንባዋን መጥረግ ጀመረች። ድንገት ሊፍቱ ሲጮህ በድንጋጤ የድብ ቆቧን መልሳ ጠለቀች። የልጅቷ የህይወት መንኮራኩር መሽከርከር የጀመረው እዚህ ጋር ነው። አንድ ዱርዬ የሚመስል ወንድ ሊፍት ውስጥ ሲገባ ነገሮች በጸጥታ ተቀያየሩ። ሊፍቱ ወዲያውኑ ተበላሸ። በተዘጋው ሊፍት ውስጥ ያለው ሙቀት ቀስ በቀስ መጨመር ጀመረ። ያ የተናደደው ወንድም ሸሚዙን አውልቆ ጣለ። ነገር ግን ሙቀቱን አልቀነሰውም። ከዛም ከጎኑ የቆመውን ትልቅ ድብ እያየ እጁን ወደ ዚፐሩ ሲሰድ እንስቷ እባክህ አትሳቅብኝ፣ ኦ ፈጣሪ! ሰውየው በፍጥነት ይቅርታ ጠይቆ ልብሱን መልሶ ለበሰ። ከትንሽ ዝምታ በኋላ ሰውየው ልጅቷን በደንብ ሲያስተውላት የሚያውቃት መሰለው። በጥሞና ሲመለከታት ጠዋት በቤቱ በኩል ያለፈችው ጎረቤቱ መሆኗን አስታወሰና ተገረመ። ይህን ልብስ አውልቂው አለበለዚያ መታፈንሽ ነው ሲላት ልጅቷ ልታውልቀው ብትሞክርም አልተሳካላትም። ሰውየውም ጸጉርሽን ወደፊት አድርጊው። ልጅቷ ትንሽ አፈረች። ዚፐሩ ጨርቁ ላይ ተቀርቅሮ እምቢ አለው። በድንገት ሲስበውም ሳያውቅ የልጅቷን ሸሚዝ አብሮ ሳበው። በዚህ ቅጽበት ሊፍቱ ተስተካከለ። በሐፍረት የተዋጠችው ልጅ የድብ ቆቧን እንኳን ሳትወስድ በፍጥነት ጥላው ሮጠች። ሰውየው ተከትሏት ሄዶ ቤተ መጻሕፍት ውስጥ አገኛት። ቆቧን ከመለሰላት በኋላ አንድ መጽሐፍ እንድትጋብዘው ጠየቃት። ለ8 ዓመት እስር ቤት ለቆየ ሰው ምን አይነት መጽሐፍ ይሆነዋል ሲላትም ልጅቷም የሆነ መጽሐፍ ሰጠችው። ነገር ግን ሰውየው የማንበብ ልምድ እንደሌለው አላወቀችም ነበር። በቀጣዮቹ ቀናት ሰውየው በተደጋጋሚ መጽሐፍ እየወሰደ መመለስ ጀመረ። መጽሐፉን ሲመልስ ሁሌም ውስጡ ካርድ ይከት ነበር። ልጅቷ ግን ይህንን ሳታስተውል ዝም ብላ መጽሐፉን ትቀበለው ነበር። በዚያ ቀን አባቷ ለሳሩ ሌላ ባል አግኝተው ነበር። ነገር ግን እንደተለመደው ይህም ሙከራ ሳይሳካ ቀረ። በዚያ አካባቢ ባለው ልማድ መሰረት ታላቅ እህት ሳታገባ ታናሽ እህት ማግባት አትችልም። ይህ ሁኔታ የፍቅር ጓደኛ ያላትን ታናሽ እህቷን እጅጉን አሳሰባት። በመሆኑም ታናሽ እህቷ በብስጭት ሳሩን ራስሽን ማሳመን የማታውቂ የድሮ ቅሪት ነሽ ብላ ሰደበቻት። አይናፋሯና ልባሟ ሳሩ ግን ለታናሽ እህቷ እንቅፋት እንደሆነች ተሰምቷት በጸጥታ ከማልቀስ ውጪ አንዲት ቃል አልተነፈሰችም። በዚያው ምሽት ወኔዋን አሰባስባ ለውጥ ለማምጣት ወሰነች። ወላጆቿ እንቅልፍ እንደወሰዳቸው ካረጋገጠች በኋላ በፊውዳል ልማዶች የመቀጣት አደጋን ተጋፍጣ ወደ ታችኛው ፎቅ በመውረድ ኢንደርን ፍለጋ ጀመረች። ኢንደርን ስታገኘው በቅድሚያ ይቅርታ ጠየቀችው። ከዚያም በተረበሸ ስሜት ለረጅም ጊዜ ካመነታች በኋላ አፏን ከፈተች። እባክህ የፍቅር ጓደኛ መልኪን እንድትቀይርልኝ ንገራት፣ ያለውበት ሁኔታ በጣም አስጨናቂ ሆኗል አለችው። ሳሩ ይህን ያለችው ከቀናት በፊት ኢንደር ያቀፋትን ሴት ፎቶ ፋሽን መጽሔት ላይ አይታ የውበት ባለሙያ መስላት ስለነበር ነው። ኢንደር ጥያቄዋን ሰምቶ ዝም አለ። ምክንያቱም ከሴትዮዋ ጋር ከቀናት በፊት ተለያይተዋል።
ገና መልስ ሳይሰጣት በሩ በድንገት ተከፈተና የኢንደር የቀድሞ ፍቅረኛ ገባች። ሳሩንና ኢንደርን አብራ ስታያቸው በንዴት ገንፍላ ስድብ ወረደችባቸው። ሳሩ ልትሄድ ስትልም ኢንደር አስቆማትና የቀድሞ ፍቅረኛውን ገፍቶ በማራቅ ከሳሩ ፊት ለፊት ተጋረደ። ወደ ገነትሽ ተመለሺ ሲላትም ኢንደር ለሌላ ሴት ያሳየው ጠንካራ ጥበቃ የቀድሞ ፍቅረኛውን ይበልጥ አናደዳት። ልትወጣ ስትልም በእጇ የያዘችውን የወይን ጠርሙስ ወደ ሳሩ ወረወረች። እንደ ዕድል ሆኖ ኢንደር በፍጥነት የሳሩን እጅ ስቦ አቀፋት። ነገር ግን ጠርሙሱ የራሱን ጀርባ መታው። በጥፋተኝነት ስሜት የተዋጠችው ሳሩ ኢንደርን ወደ ፋርማሲ ስትወስደው የአፓርትመንቱ ጥበቃና አባቷ እያዩት እንደነበር አላወቀችም ነበር። ኢንደር ሕክምና ካገኘ በኋላ ወደ ቤቱ ገብቶ አልጋው ላይ በመውደቅ እንቅልፍ ወሰደው። ሳሩ ቀና ስትል አልጋው በደም መበላሸቱን አየች። ተጨንቃም ቁስሉን ማከም ጀመረች። ይህን ትዕይንት ተከትሏት የገባው አባቷ ተመለከተ። በዝምታ ወደ ልጁ ቀረበ። ኢንደር ለሳሩ ሊከላከልላት ቢሞክርም እሳት ላይ ቤንዚን በሚያርከፈክፉ ጎረቤቶቹ ጩኸት ተቋረጠ። ብዙ ጎረቤቶች በተሰበሰቡበት ክብሩን ከሁሉም በላይ የሚወደው አባት ስልኩን አውጥቶ ወደ ቄስ በመደወል የጭካኔ ውሳኔ ወሰነ። የመጨረሻውን ፍትሃት አድርጉላት። ለማን? ለልጄ። አባቷ እስኪሄድ ጠብቃ ሳሩ በሕይወት እያለች የራሷን ፍትሃት እየሰማች መቆም እስኪያቅታት አለቀሰች። ይህ ማለት ከዚህ ሰዓት ጀምሮ ቤት አልባ ሆናለች ማለት ነው። እንደዛም ሆና ልባሟ ሳሩ ለራሷ ሳይሆን ለኢንደር አዘነች። ይቅርታ ጠይቃው እንባዋን ጠርጋ ለመሄድ ተዘጋጀች። ወዴት ነው የምትሄጂው ሲል ጠየቃት። ወደ ስራ። ለምን? ከስራ የምቀርበት ምንም ምክንያት የለም። ትንሽ ቆይቶ እናቷ ደወለች። እናትየው ልጇ ከሌላ ወንድ ጋር ግንኙነት እንዳላት ፈጽሞ አላመነችም። የራሷ ምክንያት እንደሚኖራት ገብቷታል። የሳሩን ማብራሪያ ከሰማች በኋላ ልቧ ተሰብሮ አለቀሰች። እህትሽን አንቺ ካላገባሽ አልደራትም ብዬ ቃል ገብቼ ነበር። ምንም ይሁን ምን ቢያንስ አሁን እህትሽ ማግባት ትችላለች አለች በምሬት። ቤተ መጻሕፍት ወደሚገኘው ስራዋ ተመልሳ ሳሩ የሚከራይ ቤት መፈለግ ጀመረች። ጊዜው አጭር ስለነበር ስራ እስኪያልቅ ቤት ማግኘት አልቻለችም። ብቻዋን ሆና ምን እንደምታደርግ ግራ ስትጋባ ኢንደር ከጎኗ ተገኘ። ምንም ሳይል ጋዜጣውን ከእጇ ተቀብሎ ከጎኗ ተቀመጠና ቁልፍ ሰጣት። ሳሩ ያ ሸካራ የሚመስለው ኢንደር ጠንካራ ግን ሞቅ ያለ ልብ ያለው ሰው መሆኑን የተረዳችው ያኔ ነበር። ቤት እንድታገኝ መርዳቱ ብቻ ሳይሆን ምርጥ የተባለ የውበት ባለሙያንም እያነጋገረላት ነበር። በሚቀጥለው ቀን ጠዋት ኢንደር ሳሩን የቤት ዕቃ እንድትገዛ ወሰዳት። አንድ የመጠጥ መደብር ፊት ለፊት እስኪደርሱ ሁሉም ነገር ሰላም ነበር። ሳሩ በድንገት ከኢንደር እጅ ጠርሙሱን ነጥቃ ጨለጠችው። ብዙም ሳይቆይ እይታዋ ብዥ ማለት ጀመረ። ሳሩ ለመጀመሪያ ጊዜ ራሷን መቆጣጠር አቃታት። የሱቅ ባለቤቱን ፍራፍሬ በተነች። ሊታረድ የተዘጋጀን አሳ ዳነች። ለሁሉም ሰው የፍቅር ምልክት ላከች። የቆሻሻ መጣያ አቅፋም ጨፈረች። ይህ ያልተለመደ ተግባር ኢንደርን ቢያስገርመውም ከጎኗ ግን አልተለየም። ይህችን እብድና ጣፋጭ ሴት ተከትሎ መሬት ላይ ተኛ። እስኪወስዳት ድረስም አብሯት ቆየ። በነጋታው ሸመታቸውን ቀጠሉ። ኢንደር ቀደም ብሎ የተዋሰውን መጽሐፍ አውጥቶ እንድመልስለት ለሳሩ ሰጣት። አሁንም ሳሩ መጽሐፉ ውስጥ የተሰካውን ካርድ አላየችም። ኢንደርን ምን አይነት ሰካራም እንደነበረች ጠየቀችው። ኢንደር ሳቁን እየተጫነ የፍቅር ወሬ ነገራት። እነዚያን 3 ቃላት ከተናገረ በኋላ ዞሮ ወደ ሱፐርማርኬት ገባ። በዚያ ቅጽበት ሳሩ ከርቀት አንድ ሰው ቦርሳውን ሲጥላየች። አንድ ለማኝ ሲያነሳው አይታም ሄዳ ተከራከረችው። ኢንደር በፍጥነት መጥቶ ቦርሳውን ተቀበለ። ሳሩ ለባለቤቱ የሚመልስለት መስሏን ነበር። ነገር ግን ኢንደር የቦርሳውን ባለቤት መታወቂያ ሲያይ መልሶ ለለማኙ ወርውሮ መሄድ ጀመረ። ሳሩ ልትመልስለት እየሮጠች ተከተለችው። ነገር ግን የኢንደር ፊት መቀያየሩን አላስተዋለችም። ኢንደር
ጠብቀኝ፣ ገደል ግቢ ብሎ ጮኸባት። ምሽት ላይ የኢንደር ስሜት ሲረጋጋ ንዴቱን አውቆ ለሳሩ ደወለ። ስልኩ ግን አይነሳም። ወደ ሳሩ ቤት ሄደ። ማንም የለም። በየቦታው ፈልጎ ሲያጣት ያ በየትኛውም ሁኔታ የሚረጋጋው ኢንደር ለመጀመሪያ ጊዜ ተደናገጠ። በጣም ተጨንቆ ሳለ በአውቶቡስ ማቆሚያ ላይ ተቀምጣ እየተንቀጠቀጠች አያት። ሁኔታዋ ልብ ይነካ ነበር። ስትፈልገው የነበረውን ኢንደርን ስታይ በምሬት የተሞላ ድምጿ እየተቆራረጠ እኔ እንስሳ ነኝ ሳሩ፣ ይቅርታ እየጠየቅሽኝ ነው? አዎ፣ እንግዲያው ይቅርታ በይ። ይቅርታ እያለች ኢንደር ላይ ተጠመጠመችበት። በዚህ ሰዓት መተማመን የምትችለው ብቸኛ ሰው ኢንደር ብቻ ነበር። ወደ ቤት እየተመለሱ ኢንደር ምክንያቱን ሊያስረዳት ሲል ሳሩ ቀደመችው። መጽሐፉ ውስጥ አንብባ የቦርሳው ባለቤት ታዋቂ ጠበቃና የኢንደር አባት እንደሆነ አውቃ ነበር። ታዋቂው ጠበቃ ኪንኮ ፐሪሃ ከልጁ ኢንደር ጋር በ1858 በተተከለ ዛፍ ስር ሆነው ይታያሉ። እጠለዋለሁ አላት። ኢንደር መናገር እንደማይፈልግ ስታይ ሳሩ ዝም አለች። ከትንሽ ዝምታ በኋላ ኢንደር አባቷ ተመልሶ የሚቀበልበት መንገድ እንዳለ ጠየቃት። ሳሩም ከታወቀ ቤተሰብና የተማረ ሰው ካላገባው በስተቀር የአባቴን በረከት የማግኘት እድል የለኝም። እንግዲህ አግቢ፣ ማን ያገባኛል? እኔን የመሰለች ወግ አጥባቂና አስቀያሚ። ይህን ሲሰማ ኢንደር ለሹፌሩ መኪናውን እንዲያዞር ነገረው። ከአስቀያሚ ዳክዬ ወደ ነጭ ስዋን የሚደረገው ሽግግር ቢዘገይም መጣ። ሳሎን ውስጥ ኢንደር ያዘጋጀላት የውበት ባለሙያ እየጠበቃቸው ነበር። ሳሩን ገምግሞ መነጽሯን አውልቆ ልኳን ለክቶ ጸጉሯን አስተካከለ። በትንሽ እድሳት ተቀብሮ የነበረው ውብ ፊት ብቅ አለ። በሚያምር ልብስ አሸብርቃ ስትወጣ የሳሩ ልብ በደስታ ተሞላ። ስለ እርሷ በጸጥታ መስዋዕትነት እየከፈለ ያለውን ሰው ስታይ አይኖቿ ሊደበቅ በማይችል ፍቅር ተሞሉ። ሳሩ የመጨረሻውን ልብስ ለብሳ ስትወጣ ተዘጋጅቶ የነበረው ኢንደር ሳይቀር በውበቷ ደነገጠ። እንዴት ነኝ? ካሁን በኋላ ማንም ወግ አጥባቂ ወይም አስቀያሚ አይልሽም። እማዬ ካቫሪና አባዬ ይህን ሲያዩ በጣም ይደሰታሉ። እንግዲህ ይዩት። በሚቀጥለው ጠዋት ኢንደር ሳሩን ወደ ቤቷ ወሰዳት። በደስታና በተስፋ ተሞልታ ነበር። ነገር ግን ቤቱ ውስጥ የራሷን ፍትሃት እየተካሄደ መሆኑን ስታይ ሁሉም ነገር ጠፋባት። አባቷ ጨክኖ ግንኙነቱን ያቋርጣል ብላ አስባ አታውቅም ነበር። አይኖቿ እንባ አርግዘው ደረጃውን ወረደች። ኢንደር የሰጠኝን ቆንጆ ፊት አላባክነውም። ተስማሚ ወንድ ይህንን ፊት አይቶ ሲማረክና ሳሩ አግቢኝ ሲለኝ እሺ እስማማለሁ እለዋለሁ። ስሜቴን እስካስተካክል ብቻ ጠብቀኝ። ሳሩ ፍጹም አዲስ ሰው ሆና ወደ ሥራ ተመለሰች። በሄደችበት ሁሉ የሰው አንገት ማዞር ጀመረች። ይንቃት የነበረው አለቃዋ ሳይቀር በተለየ መንገድ ያያት ጀመረ። ሙሉ ለሙሉ ተቀይሮ ከሳሩ ጋር መታየት አበዛ። ነገር ግን ድሮ ታፈቅረው ለነበረው ሰው አሁን ሳሩ ስሜት አልነበራትም። ልታስወግደው ፈለገች። ኢንደር ለምን እንደሆነ ጠየቃት። ለምን እንደሆነ አትጠይቀኝ፣ አንዳንድ ነገሮች ስስ ወረቀት ናቸው። ማንም ካልበሳው ሁሉንም ነገር ሊሸፍን ይችላል። በኢንደር እምነት መጽሐፍ ውስጥ የነበሩትና መልስ ያላገኙት ካርዶች የሳሩን አመለካከት ይወክላሉ። ደግሞስ እርሱ እስር ቤት የገባ ወንጀለኛ ነው። ለእንደዚች አይነት ልባም ሴት እንዴት ይገባል? በዚያ ቀን አለቃዋ ሳሩን እንደገና አገኛት። ጣፋጭ ቃላት እያወራ እጇን ይዞ እዚያው አብረው እንዲሆኑ ጠየቃት። ብትደሰትም ግን ወዲያው መልስ አልሰጠችውም። ከኢንደር ጋር ስትገናኝ ሁኔታውን ነግራው ምን ማድረግ እንዳለባት አማከረችው። እሺ ምን ልበለው? የሊፍቱ በር ቀስ ብሎ ተዘጋ። ኢንደር በሳሩ ፊት ላይ የሚነበበውን የብስጭት ስሜት አላየም ነበር። በቀጣዮቹ ቀናት ሳሩና አለቃዋ ደጋግመው መገናኘት ጀመሩ። የሁለቱን መቀራረብ እያየ የኢንደር ልብ
በህመም ተወጋ። ከጠረጴዛው ስር የያዘው ብርጭቆ በንዴት ሲጨብጠው ተሰበረ። ራሱን በስፖርት ቢጠምድም ቀንና ማታ ቢጠጣም ሳሩ ለሰርጉ ሸመታ እንዲያግዛት ስትጠይቀው ልቡ መሰበሩ አልቀረም። ወዲያውኑ ሊረዳት ወሰነ። ሰርጉ ተቃረበ። የመጀመሪያውን የሰርግ ጥሪ ከሙሽሪት ተቀበለ። ለመቅረት አስቦ ነበር። ነገር ግን ሳሩ ኢንደር አንተ ካልመጣህ ከእናቴ በኩል የሚመጣ ሰው የለም አለችው። በሰርጉ ቀን ሳሩ ደማቅ ቀይ የሰርግ ልብስ ለብሳ ታንጸባርቅ ነበር። ነገር ግን በግንባሯና በዓይኖቿ መካከል ያለው ሐዘን ለቦታው የሚመጥን አልነበረም። ዓይኖቿ ኢንደርን ይፈልጉ ነበር። ኢንደር ግን እርሷን የማየት ድፍረት አልነበረውም። ከመንደር ዳር የቀጠፈውን ሮዝ አበባ እርሷ በምታየው መስኮት ላይ አስቀምጦ ሄደ። በጋብቻ መዝገብ ቤቱ ወዳጅ ዘመድ ተሰብስቧል። ሰዓቱ ቢሄድም ሙሽራው አልመጣም። የሰዎች ማሽሟጠጥ ሲሰማ ሳሩ እየሮጠች ወደ አለቃዋ ቤት ሄደች። ማብራሪያ ፈለገች። አለቃዋ ግን ወላጆቼ ጋብቻችንን አልተቀበሉትም፣ አዝናለሁ አላት። በቅጽበት አይምሮዋ ባዶ ሆነ። ሳሩ የፈራችው ይህንኑ ነበር። በቤተሰቧ ተተወች። አሁን ደግሞ በድጋሚ ተጣለች። በመኪናው መስኮት ላይ የተቀመጠውን ሮዝ አበባ እየበጣጠሰች ምርር ብላ ለቀሰች። ኢንደር ምንም አልተናገረም። የሰርግ ልብሷን አልብሷት አጥብቆ አቀፋት። አስቀድሞ ወደ ተያዘው የጫጉላ ሆቴል ሄዱ። ሳሩ ገንዳ ውስጥ ገብታ ብስጭቷን ተወጣች። ኢንደር በጸጥታ ከጎኗ አልተለየም። ሳሩ ልትስመው ስትጠጋው ግን ኢንደር ሸሸ። ነገ በዚህ ትጠይኛለሽ ሳሩ እባክሽ። ነገር ግን ጀግኖች ለውበት ይንበረከካሉ እንዲሉ የሳሩ ተደጋጋሚ ግፊት ኢንደርን እዛው እንዲቀር አደረገው። በነጋታው ሲነቃ ሳሩ ከአጠገቡ የለችም። በመስኮት ሲመለከት ካለቃዋ ጋር ተቃቅፋያት። በተመሳሳይ ሰዓት ስልኩ ላይ መልእክት ገባ። አለቃው ሊፈልገኝ መጣ። ይቅርታ ወይም አመሰግናለሁ ወይም ደህና ሁን። ምን ማለት እንዳለብኝ አላውቅም። ስልኩን ወርውሮ ኢንደር ተስፋ ቆረጠ። ለካስ ከመጀመሪያ እስከ መጨረሻ እርሱ ተቀያሪ ተዋናይ ብቻ ነበር። ወደ ቤቱ ተመልሶ ከከተማ ለመውጣት ዕቃውን እየሸካከፈ የሳሩ እናት መጡ። የሳሩ ታናሽ ልታገባ ስለሆነ ኢንደር የሰርግ ጥሪ እንዲያደርስላቸው ጠየቁት። እምቢ ሊል አስቦ ነበር። ነገር ግን የሳሩ ስም ሲነሳ ጥንካሬው ሁሉ ቀለጠ። ኢንደር ወደ ቤተ መጻሕፍት ሲሄድ ሳሩ ሥራ መልቀቋን አወቀ። ስለዚህ ወደ አለቃዋ ሄዶ ጥሪውን እንዲያደርስለት ጠየቀው። አለቃው ግን ፊቱን አኮሳትሮ ከዚያ በኋላ ሳሩን አንድ ጊዜ ብቻ እንዳገኛትና ከዚያ በኋላ እንዳላያት ነገረው። ኢንደር ጠረጠረ። ሰውየው የደበቀው ነገር እንዳለ ስለተሰማው መጥፎ ስሜት አደረበት። የሚያውቃቸውን ሁሉ ተጠቅሞ በብዙ ቦታዎች ፈለጋት። ነገር ግን ስለ ሳሩ ምንም ወሬ አልነበረም። እንደ ዕድል ሆኖ ከብዙ ጥረት በኋላ ኢንደር ሳሩን በአንድ ጫካ ውስጥ አገኛት። በጸጥታ ተቀምጣ ነበር። አገኘሁሽ፣ ለሚቀጥለው ሳትነግሪኝ ከወጣሽ ድብልቅልቅ አድርጌ ነው የምመታሽ። ሳሩ ተነስታ ልትሄድ ስትል ኢንደር ተከተላት። ለምን ድምፅ ሳታሰማ እንደጠፋች ጠየቃት። ከዚህ ሁሉ ስድብና እንግልት በኋላ ደህናሁን እንኳን ሳትይኝ ጠፋሽ። እየሸሸሽኝ ነው በእውነት? ታዲያ ለምን ሮጥሽ? አልሮጥኩም፣ መልእክት ልኬልህ ነበር። ለካስ በመልእክቱ ላይ የነበረው ይቅርታ ወይም አመሰግናለሁ ወይም ደህናሁን ማለት አለብኝ የሚለው አረፍተ ነገር ሳሩ የኢንደርን ሐሳብ እየጠየቀች ነበር። ለአለቃው ማለት የምትፈልገው ሳይሆን ለኢንደር ማለት የምትፈልገው ነበር። ከአለቃው ጋር ስለመታረቅ የተባለው ኢንደር መልስ ስላልሰጠ ብቻ ነበር። ልክ አለቃውን ለማግባት ስትዘጋጅ እንደነበረው ሁሉ የምትጠይቀው ጥያቄ፣ እይታዋ፣ ምክር መፈለጓ ሁሉ ከዚህ ሰው መልስ አላገኘም ነበር። ሳሩ በራሷ አትተማመንም። ኢንደር እንደማይወዳት አብሯት የሚሆነውም ስላዘነላት ብቻ እንደሆነ አሰበች። ፍቅር ምርጥ ምርጫ አይደለም። ይሄ ለሁለታችንም አይጠቅምም። በዚያ ምሽት የሆነው አለቃውን ለመርሳት ብቻ ነበር። የኢንደር ልብ መታ። ወደ ሳሩ መመልከት አቃተው። በዝምታ አንገቱን ደፋ። ከረጅም ጊዜ በኋላ ቀስ ብሎ ዞሮ ሄደ። ኢንደር ከዓይኗ ሲርቅ ሳሩ ጭምብሏን አውልቃ ወደ መንገድ በመሮጥ ተንበርክካ ጮኸች። ነገር ግን
ኢንደር እንዴት ይተዋታል? ተመልሶ ከፊቷ ታየ። ሳሩ ተነሳች፣ እንባዋን አበሰች። ለትንሽ ጊዜ ከተያዩ በኋላ ኢንደር ላይ ተጠምጥማ አቀፈችው። አሁን በአይንህ ምን እንደሆንኩ ንገረኝ፣ በልብ ውስጥ ምን እንደሆንኩ ንገረኝ። ሳሩ ሳሩ ሳሩ። ሆስፒታሉ ውስጥ ዶክተሩ ሳሩ የአንጎል እጢ እንዳለባት ነገረው። ሁኔታው አስፈሪ ነው። በፍጹም መንቀሳቀስ የለባትም። ይህን ሁሉ ለሳሩና ለእጮኟ ነግሬያቸዋለሁ። ቆይ ስለ ኢቢማኑ ነው የምታወራው? አዎ። ኢንደር በንዴት ወደ አለቃው ሄዶ ፊቱን በቦክስ መታው። ነገር ግን የአለቃው አንድ ማብራሪያ ብቻ ያን ሁሉ ንዴት ወደ የልብ ህመም ቀየረው። ለካስ ኩባንያው ለሰራተኞቹ በየጊዜው የጤና ምርመራ ያደርጋል። ስለዚህ የጤና ሁኔታቸውን አስቀድመው ያውቃሉ። አለቃውም በዚያን ቀን ሳሩን የፈለጋት እውነቱን ሊነግራት ነበር። ለምን አልነገርከኝም? ምንም ልነግርህ አልቻልኩም፣ አስምላኛለች። ወደ ሆስፒታል ሲመለስ ኢንደር የሳሩን ዕቃዎች ተረከበ። ድንገት አምባራየ። ስልኳን ሲመለከት ለእህቷ ያዘጋጀችው የሰርግ ስጦታ እንደሆነ ተረዳ። ሳሩ በእህቷ ሰርግ ላይ መገኘት እንደምትፈልግ አወቀ። ነገር ግን ባላት የጤና ሁኔታና በአባቷ ስለተገፋች መገኘት ከባድ ነበር። ስለዚህ ሳሩ እንዳትቆጭ ብሎ ኢንደር ሰራተኛ መስሎ ካሜራዎችን በሰርጉ ቦታ አደረገ። ሳሩ እስክትነቃ ጠብቆ በጠባብ መንገድ ወደ አንድ ህንፃ ወሰዳትና በሩን ከፈተ። በዚህ በተዝረከረከ የሚመስል ቦታ በጥንቃቄ የተዘጋጀ የፍቅር ምሽት ይጠብቃታል። ኢንደር ማብሪያዎቹን ሲጫን ክፍሉ በብርሃን ደመቀ። በገመድ የታሰሩ ሪቫኖች ከላይ ወረዱ። ቦታው በቅጽበት ሞቅ ያለና የፍቅር ስሜት የሚሰጥ ሆነ። ኢንደር በእጁ የያዘውን ቁልፍ ሲጫን ትንሹ ባቡር መቆጣጠሪያ ይዞ መጣ። ከኋላው ያለውን ነጭ ጨርቅ ሲገልጠው 7 ቴሌቪዥኖች የእህቷን የሰርግ ስነ ስርዓት በቀጥታ ማሳየት ጀመሩ። ሳሩ በድንጋጤ ተነሳች። ዞር ስትል ኢንደር አበባ ይዞ በፍቅር አይን እያያት ነበር። በልቡ ውስጥ የተቀበረው ቃል አሁን ወጣ። ሳሩ አግቢኝ። ሳሩ መጀመሪያ ደነገጠች፣ ወዲያው ግን በፈገግታ ተሞላች። ይህን ቃል ለመስማት ብዙ ጊዜ ያልማለች። አሁን ግን በልቧ መወሰን አቃታት። እኔ የመጀመሪያ ምርጫ አይደለሁም፣ ምርጥ ምርጫህም አይደለሁም። አንቺ የኔ ብቸኛ ምርጫ ነሽ። ሳሩ ኢንደርን የበለጠ እንዲናገር አልፈቀደችለትም። ምክንያቱም ፈራች። እምቢ ማለት እንደማትችል ፈራች። ይህ ጥሩ ሰው ሕይወቱን እንዲያባክን እንዳታደርገው ፈራች። ወደ ሆስፒታል ሲመለሱ ሳሩ እንደገና ራሷን ሳተች። ኢንደርም በሞቅታ ወደ ሳሩ ቤት ሄዶ ለወላጆቿ እውነቱን ሊነግራቸው ሲል ፎቶዋ ላይ የተሰቀለውን የአበባ ጉንጉን አየ። ቀጥታ ሄዶ አወረደው። የሳሩ አባት ጩኸት ሰምተው መጡና ኢንደርን በጥፊ መቱት። ኢንደር አልተቃወመም። ካሁን በኋላ ፎቶዋ ላይ የአበባ ጉንጉን እንዳትሰቅል። ምን ታመጣለህ? እመለሳለሁ። ያኔ እንደገና ትመታኛለህ። በማግስቱ ፖሊስ መጣ። በሁሉም ክስ ኢንደር ተገዶ ወደ ፖሊስ ጣቢያ ተወሰደ። በዚህ ጊዜ ሳሩ ሆስፒታል ውስጥ ነቃች። በራሷ ጥያቄ ከሆስፒታል እንድትወጣ ተፈቀደላት። ነገር ግን ኢንደርን በር ላይ ጠብቃ አጣችው። ፖሊስ ጣቢያ ውስጥ ኢንደር ስልክ ለመደወል ቢጠይቅም ከለከሉት። ሳሩ ነቅታ እንደማታገኙ ሲያስብ ተጨነቀ። ከመጨነቁ የተነሳ ኢንደር ከፖሊስ ጣቢያው ጥሶ ወጣ። በሌላ በኩል ሳሩ ወደምትሰራበት ቤተ መጻሕፍት ሄደች። አጋጣሚ ሆኖ ኢንደር የተዋሳቸውን መጽሐፍ ስትገልጽ፣ በሌላ በኩል ሳሩ ወደምትሰራበት ቤተ መጻሕፍት ሄደች። አጋጣሚ ሆኖ ኢንደር የተዋሳቸውን መጽሐፍት ስትገልጥ የተረሱት ካርዶች ከዓይኖቿ ፊት ታዩ። ሄ ቆንጆ፣ ቡና መጠጣት ትፈልጊያለሽ? ቡና አትፈልጊም? እንግዲያው ተኪላን ጠጣ። ዛሬ ሊፍት ውስጥ አንዲት ልጅ አገኘው። በሕይወቴ ምርጡን ምርጫ ያገኘው ይመስለኛል። አይን አፋሯና ደግ ልቧ ሳሩ በደስታ ለቀሰች። ለካስ የምትወደው ሰውም መልሶ ይወዳት ነበር። ካገኘሁሽ 27 ቀናት ከ9 ሰዓት ሆኖታል። ግን አሁንም ካገኘሁሽ 27 ቀናት ከ9 ሰዓታት ሆኖታል። ግን አሁንም አልመለስሽልኝም። ስለዚህ እምቢ እንዳልሽኝ አስባለሁ። አመሰግናለሁ። ግን ሐሳብሽን ከቀየርሽ ደውይልኝ። ሳሩ ስልኩን አንስታ ለኢንደር ደወለች። የስልኩ ጥሪ ጣራው ላይ ይሰማ ነበር። በተመሳሳይ ሰዓት
ሰዓት ኢንደር ከፖሊሶች ጋር ድራማዊ ማሳደድ ውስጥ ነበር። የሚያሳዱትን ፖሊሶች ሁሉ ጥሎ አንዱን ፖሊስ ሲያይ ንዴቱን ዋጠ። በኢንደር ዓይን ውስጥ ያለውን ቁርጠኝነትና ጭንቀት ያየው ፖሊስ ለዘብ አለ። ጉዳዩን እስኪጨርስም ፈቀደለት። ኢንደር ቤተ መጻሕፍት ደረሰና ዓይኖቹ ያበጡትን ሳሩን አገኛት። ሊወስዳት እጇን ሲስባት ሳሩ ግን ቆመች። እኔ ምርጥ ምርጫ ከሆንኩ ለምን ኢባኑን እንዳገባ ፈቀድክ? ሳሩ አንቺ የኔ ምርጥ ምርጫ ነሽ። እኔ ወንጀለኛው ግን ለአንቺ ምርጥ ምርጫ አይደለሁም። ሁሉም አለመግባባት ተፈታ። የሳሩ ልብ በስሜት ተሞላ። አንድ እርምጃ ወደፊት ተራምዳ በልቧ ስታስበው የነበረውን ቃል ለመናገር ድፍረት አገኘች። አግባኝ። ኢንደር ሳሩን ወደ ደረቱ አስጠጋት። ይህ አስቸጋሪ የፍቅር መንገድ ለመጨረሻ ጊዜ አንድ ላይ የመሆን እድል ሰጣቸው። አጠገባቸው የነበረው ፖሊስ ሁሉንም ነገር ተመለከተ። ምናልባት ተመሳሳይ ታሪክ አጋጥሞት ይሆናል። ዓይኑ እንባ ረገዘ። ከትንሽ ማመንታት በኋላ የኢንደርን ካቴና ፈታለት። ይህ የሰርግ ስጦታዬ ነው። በዚያ ሌሊት ሳሩ በኢንደር እቅፍ ውስጥ ሆና ስለ ነገው ሰርጋቸው ታወራለች። እጇ ላይ ያለውን የሂና ስዕል እያሳየች ስትሞት ፎቶዋ ላይ የአበባ ጉንጉን እንዳይሰቅል ይልቁንም በሚያምር ዛፍ ስር እንዲቀብራት ነገረችው። ያኔ ቤተሰቦቼ ሲመጡ ወደ አበባ መቀየር እችላለሁ። ሰርጉም ፍጹም ለማድረግ ኢንደር በዚያው ሌሊት ወደ ሳሩ ቤት ሄደ። የተሰቀለውን የአበባ ጉንጉን አውርዶ ሽጉጥ አውጥቶ አባቷን አስፈራራው። ካሁን በኋላ ፎቶዋ ላይ አበባ መስቀል አትችልም፣ ምክንያቱም ሳሩ ነገ እኔን ታገባኛለች። የኢንደር ስሜት ከቁጥጥር ውጪ ነበር። ሳሩ ቤተሰቦቿ በሰርጓ ላይ እንዲገኙ የነበራት ተስፋ ጠፍቶ ነበር። ኢንደር ባያውቅም የአግትር አባቷ በቀኝ እጁ ሳሩ የምትወደውን የግጥም መጽሐፍ ጨብጦ ነበር። ሰርጉ በጣም ቀላል ነበር። ብቸኛው እንግዳ ያ ፖሊስ ነው። ቃለ መሐላ ተፈራረሙ። ኢንደር ለሳሩ አበባ ሊሰጣት ሲል ወላጆቿ ገቡ። የአባቷን ኮስታራ ፊት ስታይ የሳሩ ዓይኖች ቀሉ። ወደ አባቷ አቅፍ ገብታ እንድታገባ እንዲፈቅድላት ለመነችው። የልጃቸውን መንምኖ ማለቂያ ያዩት እናት አለቀሱ። አባትየው ከኪሱ የተቀደሰ አመድ አውጥቶ በልጁ ግንባር ላይ ቀባ። አሁን ሙሽራ መስለሻል። ሳሩ በደስታ አለቀሰች። ለእርሷ በአባቷ የተባረከ ሰርግ ብቻ ነው ሙሉ ሰርግ። ወደ ኢንደር ስትመለከት ግን እይታዋ ብዥ አለ። ፈገግ ለማለት ሞከረች። በመዝገቡ ላይ የመጨረሻውን ፊርማ ስታኖር የሳሩ አቅም አልቆ በኢንደር እቅፍ ውስጥ ወደቀች። ሆስፒታል ውስጥ አባትየው በልጁ አልጋ ጫፍ ቆሞ ዓይኑ በእንባ ተሞልቶ ጠየቃት። ትጠይኛለሽ? ሳሩ ፈገግ አለች። እጇን ዘርግታ በጣም ነው የምወድህ አባዬ አለች። አባትየው የልጁን እጅ ይዞ መቼ ወደ ቤት መመለስ እንደምትችል ዶክተሩን ጠየቀ። ሁሉንም ዘመድ ጠርቼ ልጄን መቀበል እፈልጋለሁ። ዶክተሩ ግን አንገቱን ደፍቶ አዝናለሁ አለ። በቅጽበት የአባትየው ዓለም ጨለመ። ተንገዳግዶ ወደቀ። በልቡ የነበረው ጸጸት እንደ ግድብ ተሰበረ። ከሆስፒታሉ ክፍል ውጪ ኢንደር በድብቅ እንባውን ይጠርጋል። ያ ፖሊስ መጥቶ የሳሩን ዕቃዎች ሰጠው። ሳሩ በምትዋሳቸው መጽሐፍት ገጽ 65 ላይ ከ1994 እስከ 2015 ተብሎ ተጽፏል። ውስጥ የተገጣጠመው ሮዝ አበባ አለ። ገጽ 65 ላይ የኢንደርና የአባቱ ፎቶ ነበር። ኢንደር ከሆስፒታሉ ሮጦ ወጣ። የሳሩን መልእክት ተረድቶታል። የተገጣጠመው ሮዝ አበባ ከ1994 እስከ 2015 የነበረውን ከአባቱ ጋር ያለውን ክፍተት እንዲጠግን የነበራት ተስፋ ነው። ያ ዛፍ አሁንም አለ? አዎ አለ። ከዛፉ ስር ቦታ ፈልጋለሁ። በታሪኩ ውስጥ ኢንደር ፊቱን አዞረ። ወደ ሆስፒታል ተመልሶ ሳሩን ሲያያት ለምን እስር ቤት እንደገባ ነገራት። ኢንደር እውነተኛ ወንጀለኛ አልነበረም። ከ8 ዓመታት በፊት እንደ ቤተሰብ የሚያት ሞግዚት ራሷን ለመከላከል ስትል አጎቱን በድንገት ጎዳችው። እርሷ እስር ቤት እንዳትገባ ብሎ ኢንደር ወንጀሉን አመነ። ነገር ግን ታላቅ ጠበቃ የሆነው አባቱ ሊከራከርለት ፍቃደኛ ባለመሆኑ አባቱን ይጠላው ነበር። ሰዎች አብረው መሆን የማይችሉት ስለሚረሳሱ ነው። አብረው የሚሆኑት ደግሞ ይቅር መባባልን ስለሚያውቁ ነው። ሳሩ ኢንደር ከአባቱ ጋር እንዲታረቅ የፈለገችው እርሷ ከሌለች በኋላ ብቻውን እንዳይሆን ስለሰጋች ነበር። ጊዜዋ ማለቁን የተረዳችው ሳሩ ኢንደርን በትከሻዋ ላይ አስደግፋ እጁን እያሸች አሁን
ደህና ሁኝ በለኝ አለችው። ይህ ቃል ሲወጣ የኢንደር ልብ ደማ። አጥብቆ አቀፋት፣ ጉንጮቿን ሳማት። በታፈነ ድምፅ እወድሻለሁ አላት። ጊዜው አለቀ። የማሽኑ ቀጭን ድምፅ ተሰማ። ኢንደር እንደ ሕፃን ልጅ እያለቀሰ ግንባሯን ሳማት። ያላጣጣሙት የደስታ መንገድ ተዘጋ። በሳሩ ፍላጎት መሰረት ኢንደር አባቱን ይቅር አለ። ከብዙ ዓመታት በኋላ ከአባቱ የበለጠ ድንቅ ጠበቃ ሆነ። ነገር ግን ክርክር ባሸነፈ ቁጥር ቃለመጠይቅህ መቀበል ይልቅ በፍጥነት ወደ ቤት ወደዚያ ትልቅ ዛፍ ይመለሳል። አበባው ሲያብብ ሳሩ እያመሰገነችው እንደሆነ ይሰማዋል። ሕይወት ብዙ ጸጸቶች አሏት። ሁሌም በስህተትና ባመለጡ ዕድሎች መካከል እንባዝናለን። የምንወደውን ሰው ስናገኝ እንሸሻለን። በራሳችን መተማመን እናጣለን። በፍቅር መስቀለኛ መንገድ ላይ ዕድላችንን እናባክናለን። በእውነቱ ላመለጠው ዕድል ስህተት የመሆን ዕድል መስጠት ነው። ስለዚህ ትንሽ ለመጠጋት አንፍራ፣ ትንሽ ደፋር እንሁን። ምናልባት አንድ እርምጃ ወደፊት በመራመድ ከፊታችን የሚዘረጋው ሰፊ ሰማይ ሊሆን ይችላል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።